አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ያው ቅድም ቆርጬ ቀርጬ ነበር ተቋረጠብኝ ማለት ነው። እና ሾርባ በአትክልት እየሰራ ነው። እዚህ ጋር 2 ማንኪያ ዝብደና ነጭ ሽንኩርት፣ ነጩ ሽንኩርት ማለት ነው። ነጭ ሽንኩርት ሳይሆን ነጩ ሽንኩርት የቀዩ ነጩን ማለት ነው። እሱ 1 ፍሬ ያርገንበታል። እዚህ ጋር ቁድራው ደግሞ ፈሶሊያ እና የሀገራችን አተር ድንች ቅልቅል ማለት ነው የታሸገ እሱ አድርገንበታል። ሾርባ ደግሞ ሽፎን ወይም ደግሞ ፊውከር 3 ማንኪያ ዘፍዝፈን ቁጭ አድርገን ነበር። አንድ ላይ አሁን ጨምረነዋል ማለት ነው። ቅመም ደግሞ የሚገባበት ፍልፍል አስወድና የራሱ ቅመም አለ። ያው ቅመም የራሱ የሾርባ የአትክልት ቅመም ነው። ጨውም ነው ማጂ ማለት ነው። እዚህ ትንሽና ፍልፍል አስወድ ትንሽ ከሞን ትንሽ ነው ያረግንበት ማለት ነው። እዚህ ጋር ደግሞ ምልህያ የሰራ ነው። ምልህያ ቀርጬው ነበር ተቋረጠብኝ። መጀመሪያ 2 ሽንኩርት ጥብስ አድርገን ከወረቀ ቃርና ከፍልፍል ጋር አብረን ጠብሰነዋል። ከዛ ደግሞ እንትን አደረግነው ዶሮ ትንሽ አብሮ ጠብስ ካለ በኋላ ፍልፍል አስወድ ከሞንና ኩርኩም ትንሽ እና አንድ ካብ ማጂ አድርገን ጥብስ አድርገነዋል። ከዛ ቀጥሎ ደግሞ ቲማቲም ጥብስ ብሎ ካበቃ በኋላ ቲማቲም 2 ፍሬ ቲማቲም በላይ ላዩ ጨምረናል ማለት ነው። ኢንሻአላህ እስከ መጨረሻው ቀርጽላችኋለሁ። ከዚህ በፊት አሳን ቀርጬላችሁ ነበር። አሳን ልሰራ ነው። አሳ ጥብስ ማለት ነው። እዚህ 1 ማንኪያ ነጭ ሽንኩርት ተፈጭቶ የተዘጋጀ ነው። እዚህ 1 ማንኪያ ዝንጅብል፣ ቅመሙ ደግሞ ትንሽ ካሬ፣ ትንሽ ደግሞ ቃሪያ የሚያቃጥለውን። ይሄ ደግሞ ቅመሞች የተቀላቀለ ቅመም የሚቸከል ማለት ነው። እዚህኛው ደግሞ 1 ማንኪያ ከሞን፣ ትንሽ ደግሞ ኩርኩም እና ጨው አርጌ አንድ ላይ በቃ ላይ አርጌ እነዚህ ናቸው ማለት ነው። አንድ ላይ እዚህ ጋር አዘጋጃቸውና አሳውን ውስጡ ከሽዋ አረግበታለሁ ማለት ነው። ያሳያችኋለሁ። ያው ምልህያው ጨምረናል ማለት ነው። መጨረሻ ላይ ተክትኮ በስሎ ካበቃ በኋላ ምልህያው ይጨመራል። አሁን ደግሞ ትንሽ ተክትክ ካለ በኋላ ውሃ ብቻ ነው የሚሞላው። መጨረሻ ላይ ደግሞ ኩዝባራ ፍሬሽ ካላችሁ አሪፍ ነው። ኩዝባራ እና ትንሽ ሸበድ ከሁለት አንዱ ችግር ሸበድ ባይኖርም ችግር የለም። ኩዝባራ ግን ካለ አሪፍ ነው ለጣዕሙ ማለት ነው። መጨረሻ ላይ እሱ ነው የሚጨምረው። ያበቃል ማለት ነው። እዚህ ጋርም ይኸው ቅመሙ በዚህ መልክ ሁሉንም በአንድ አዘጋጅቼዋለሁ። ከዛ እንትኑ ውስጡ ነው ማረግበት። ስለዚህ አሳውን የከፈቱን ውስጡ ነው ማረግበት ማለት ነው። በኋላ ጣዕም እንዲኖረው ውስጥ አድርጌ 15 ደቂቃ 20 ደቂቃ ተብዬ ቁጭ አደርገዋለሁ። መጨረሻ ላይ ነው የምጠብሰው ማለት ነው። መጀመሪያ ግን በጨውና በሎሚ በኸል ዘፍዝፌ አጥቤዋለሁ። ከዛ በኋላ ነው ድጋሚ አጥቤው ፊት ላይ ቁጭ አድርጌ ውሃው ሲንጣፈፍ ቅመሞቹ በዚህ መልክ አዘጋጅቼ እንደዚህ ምንድነው ውስጥ እናደርግበታለሁ ማለት ነው። ያው በዚህ መልኩ ባህራት አድርጌ ጨርሻለሁ ማለት ነው። አሁን ክድን አድርጋችሁ ማስቀመጥ ነው ማለት ነው። እስከምትጠብሱት ድረስ የፈለጋችሁ ሰዓት ብታስቀምጡት የተሻለ ጣዕም ይኖረዋል ማለት ነው። በጠዋት ማዘጋጀት ትችላላችሁ፣ ከሰዓት በምትፈልጉ ሰዓት። ያው በእንደዚህ መልክ አብቅቷል ማለት ነው። ምልህያውም ሾርባውም ይሄ ይመስላል ማለት ነው። መጨረሻው በዚህ ተጠናቋል። ሰላም ሁኑልኝ ውዶቼ።